ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው። you need to be convicted ስትናገሩት it has to be from your spirit የሆነ ካንገት በላይ እጪሱ ይደሞ ምናምን ያላችሁ አይደል ማውራት ያለበት it needs to be from your spirit እሺ ስትናገሩት you need to have that conviction እንጂ እስኪ ምናምን አንበል ኢየሱስ ጌታ ነው እንጸልይ እግዚአብሔር ሆይ እናመሰግንሃለን ክብር ሁሉ ላንተ ብቻ ይሁን ለዘለዓለም ስምህ የተባረከ ይሁን ለዘለዓለም እናመሰግንሃለን ያስተምራቸው ዘንድ እንደ ቃል መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ በዚህ ስፍራ እንማር ዘንድ እግዚአብሔር ሆይ መንፈስን ስለሰጠን ክብር ይሁንልህ እጅግ አድርገን እናመሰግንሃለን እጅግ አድርገን ከፍ እናደርግሃለን አሁንም የምንጠራው ያንተን መንፈስ ነው አሁንም የምንታዘዘው የመንፈስን ድምጽ ነው በኢየሱስ ስም ያለ መከልከል በመካከላችን ተመላለስ ያለ መከልከል አስተምረን ያለ መከልከል እያንዳንዳችንን አገኘን እግዚአብሔር ሆይ የአእምሮ ዕውቀት ተሸክመን መውጣት አይደለም ናፍቆታችን በልባችን ውስጥ ተቀብሮ የሚቀር የቃልህን እውነት ይዘን መውጣት ነው የምንፈልገው ስለዚህ መንፈስ ቅዱስ ይሄን ደግሞ ማድረግ የምትችል አንተ ብቻ ነህ ቆሞ የሚናገረው ሰውዬ ልብ ድረስ መድረስ አይችልም መውረድ አይችልም ያን ማድረግ የምትችል አንተ ነህ መንፈስ ቅዱስ ስለዚህ እኔንም እነዚህ ወገኖቼንም እያንዳንዳችንን ታስተምረን ዘንድ እንለምንሃለን ክብር ላንተ ብቻ ይሁን በጌታ በኢየሱስ ስም ጸለይን አሜን ሳንቀመጥ before we got started መሪ ጥቅሳችን ምንድነው አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 እሺ so hard copy bible መያዝ አለብን ብለናል hard copy bible የምንይዘው ለምንድነው ሁለት ሜጀር ሪዝኖች አንስተናል አንደኛ ይሄ ለኛ ምናችን ነው ብለናል ይሄ ክብራችን ነው እሺ ይሄ ክብራችን ነው don't be ashamed in በመያዝ እሺ all right yeah and the second reason መጽሐፍ ቅዱስ እየተማርን በስልካችን ሲሆን ኖቲፊኬሽን ይገባል ሰይጣንም ሊልክ ይችላል and you would be distracted so እንደሱ እንዳይሆን we need to use hard copy bible እሺ ቤትም ስታጠኑ በተቻለ አቅም hard copy bible ላይ አጥኑ ከዛ ኖትቡክ ደግሞ የግድ ያዙ ኖትቡክ ደግሞ የሚያስፈልገው ለምንድነው እንደዛሬው ቤዚክ ጥቅሳችን እንግዲህ አራተኛ ሳምንት ስናወራው እስካሁን ያልያዘው ሰው አለ እንግዲህ መሃል ላይ ያወራነውን የዘለልነውን እንግዲህ ጌታ ይረዳናል so አንደኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንደዚህ ይላል እንግዲህ በጌታ የተወደደውንና የታመነውን ልጄን ጢሞቴዎስን የላኩላችሁ በዚህ ምክንያት ነው ይልና ቀጥሎ ያለው ሐሳብ ነው የዚህ ቤዚክ ክርስቲያኒቲ ቲቺንግ የሚለውን የምንማርበት ዋና ምክንያት ብለን ያነሳን ዋና ምክንያት መሰረታዊ የክርስትና አስተምሮን የምንማረው ጭንቅላታችን ላይ ዕውቀት ለማብዛት ሳይሆን ምክንያት አለው ምክንያቱ ምንድነው ሲባል ይሄ ነው እርሱም በየስፍራው በሚገኙ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄዴን ምን ይላችኋል ያሳስባችኋል ከዛ ምን ብለን አወራን there is a way of life in Christ እሺ አሁን ዛሬ ቅዳሜ መጣን እንደዚህ ተማርን ነገ ደግሞ እሁድ እንመጣለን እንማራለን ከሰኞ እስከ ቅዳሜ ግን ከቅዳሜና እሁድ የተለየ ከሰኞ እስከ ዓርብ ግን ከቅዳሜ የተለየ ህይወት መኖር የለብንም ምን አለ ጳውሎስ አስተምራለሁ ሰብካለሁ ምናልባትም እጸልያለሁ እሱን ማስተምረውን የምሰብከውን ምናልባትም የምጸልየውን የሚመስል ደግሞ የህይወት ምን አለኝ አለ አካሄዳለኝ እሱን አካሄዴን ስኖረው አለ ጢሞቴዎስ ስላየው ጠይቁት በደንብ ይነግራችኋል ስላካሄዴ አይጣረስም የማስተምረውና የምኖረው ኑሮ የሚጣረስ አይደለም እሁድ የምዘምረው መዝሙርና ከሰኞ እስከ ዓርብ የምኖረው ህይወት የሚጣረስ አይደለም የምሰብከው የምጸልየው ምናምን ከሰኞ እስከ ቅዳሜ ተማሪዎች በትምህርት ቤት ሰራተኞች በስራ
እቤት የምንውል እቤት በምንውልበት ሰዓት እሱ ጊዜያችን እሑድ ከምንዘምረው ጋር የሚጣላ አይደለም። እሱን ደግሞ ሳደርግ አለ ያየኝ ሰው አለ። አይገርምም? ቆይ ልንገራችሁ ብሎ ሊስታውት ቢያደርገው ጳውሎስ ስለሆነ እናምነዋለን። መንፈስ ቅዱስ ድሪቭን ስላደረገው መጽሐፍ ጽፎታል ብለን እናምነዋለን። ግን ጳውሎስ እሱንም አይደለም ያደረገው። እሱን ስኖር ያየኝ ሰው አለ። ከሰኞ እስከ ዓርብ የሰበኩትን እሑድ የሰበኩትን ከሰኞ እስከ ቅዳሜ ስኖር ያየኝ ሰው አለ። እሱ ደግሞ በደንብ አድርጎ ይነግራችኋል እንዴት እንደማይጣላ ህይወቴ እያለ ይነግራችኋል። የዚህ የክርስትና የመሰረታዊ ክርስትና ትምህርት አስፈላጊነቱ ለምንድን ነው የምንማረው ሲባል እሑድ እንዘምራለን፣ እሑድ እንሰብካለን፣ እሑድ እንጸልያለን። ከሰኞ እስከ ቅዳሜ ከሱ ጋር ትንሽ ለየት ያሉ አካሄዶች በስተውብናል። አሁን እሱን እያስታረቀን መሄድ ስላለብን ትምህርት ቤት እሱን ማስታረቅ አለብን። የምንሰራ ሰራተኞች ስራ ቦታ እሱን ማስታረቅ አለብን። እና እሑድ ሲሰበክ እጃችንን አንስተን ስንዘምር ስንጸልይ ከሰኞ እስከ ዓርብም እሱን የሚገልጥ እሱን ማኒፌስት የሚያደርግ አካሄድ እንሄዳለን። አመሰግናለሁ። ቁጭ በሉ። መመሪያ ወይም ደግሞ ቤዚክ ጥቅሳችን ይሄ ነው። የህይወት አካሄድ way of life in Christ Jesus በክርስቶስ ኢየሱስ ያለ የህይወት አካሄድ የሚባል ነገር አለ። ክርስትና እሑድ መተን የምንሰማው ስብከት ወይ ደግሞ እሑድ ብቻ መተን የምንጸልየው ጸሎት ምናምን ብቻ ሳይሆን አካሄድ የሚባል ነገር አለ። አካሄድ የማይጣላ አካሄድ ከሰማነው ስብከት ጋር አብሮ መሄድ የሚችል get along የሚያደርግ አብሮ መራመድ የሚችል የህይወት አካሄድ አለው። የህይወት አካሄድ የሚባል ነገር አለ ብለናል። እሱን የህይወት አካሄድም ቢውልድ እያደረግን እየገነባ ነው። የሆነ ክርስትና አዛጋ እኔ ክርስትናዬ እና ስራዬን ለየብቻ ማይ ሰው ነኝ ምናምን የሚል ገጥሟቸው አያውቅም? ወይ ደግሞ ትምህርት ሌላ ክርስትና ሌላ የሚል ሰው ገጥሟቸው አያውቅም? ሁለቱን አለያይቶ ለየብቻ አድርጎ ወር ደግሞ የተለያየ ሀገር ሰዎች አድርጓቸዋል። አንዱን የሰሜን አንዱን የደቡብ አድርጎ ማለት እንደሱ የሚባል ነገር የለም ነው እያልኳቸው ያሉት። ያለው ምንድነው? የማስተምረው ትምህርት አለ፣ የምዘምርለት፣ የምሰብክለት፣ የምጮህለት፣ የምጸልይለት አለ። ኤግዛክትሊ ደግሞ እሱን የሚመስል ደግሞ አካሄዳል። ከሱ ጋር የማይጣላ ከሱ ጋር የማይደባደብ እሱን ወደ ጎን የማያደርግ ግን ከሱ ጋር ጌት አሎንግ አድርጎ የሚሄድ ሰዎች አይ ይሄ ሰውዬ እውነቱን ነው የሚናገረው ማለት ነው የሚሉለት አይነት አካሄድ አለ። እሱን ቢውልድ እያደረግን ያለ ነው። እሱን ቢውልድ በማድረግ ውስጥ የዚህን የእግዚአብሔር ቃል የሆነውን የመጽሐፍ ቅዱስን የመጨረሻ ባለስልጣንነትንም እያየን ነበር አይደለ? በዚህ 2 ሳምንት በጣም በመንፈስ ቅዱስ አንድ እየተደነቅኩበት የነበረው ምንድነው? ሁለቱንም ሳምንት እዚህ ጋር ያለውን ጉባኤያችንን ስንዘጋ ይሰጠኝ የነበረው ኮንክሉዥን በጣም ይገርመኝ ነበር። አንደኛ ትዝ ካላችሁ የዛሬ 2 ሳምንት ያወራ ነው የመጽሐፍ ከተጻፈ ስንት ዓመት ሆኖታል? ኦልሞስት ኒርቱ 2000 ዓመት ሞላው አይደለ? 2000 ዓመት ኦልሞስት አልፎታል። ግን ዛሬም ድረስ የኛን ነገ ይናገራል። የኔ ነገ እዚህ ውስጥ አለ። 2000 ዓመት ከተጻፈ 2000 ዓመት ካለፈው መጽሐፍ ውስጥ የኔ ነገ አለ፣ የናንተ ነገ አለ። እና ግራ አንጋባም፣ አንጨነቅም። ነገን እያሰብን ምን ይውጠን ይሆን ምናምን እያለን ተስፋ አንቆርጥም። ለምን ሲባል ነጋችን እዚህ ውስጥ አለ። ሃሌሉያ! እዚህ ውስጥ የኔ ነገ አለ፣ እዚህ ውስጥ ያንቺ ነገ አለ፣ ያንተ ነገ አለ። እና አትፍሩ። ስለ ነገ ስታስቡ አሁን ተማሪ ነኝ፣ ነገ ስመረቅ ምን እንደሆነ ከዛ ስራ ሲይዝ ምን እንደሆነ ሳገባም እንደሆነ ስወልድም እንደሆነ ያው እዚህ ውስጥ አለ። እንዴት ነው ከዚህ ውስጥ ነገን ማግኘት የምችለው የሚለውን ቃል መንፈስ ቅዱስ በምንድን ነው ያብራራልን? ትዝ ካላችሁ መዝሙር 119 ቁጥር 18 ላይ ምን የሚል ቃል አንስተናል? አይኖቼን ክፈት ከሕግ ተአምራትን አያለሁ። ይሄ the only thing ይሄንን መጽሐፍ ስንከፍት የሚያስፈልገን የተከፈተ አይን። ያን ደግሞ ማድረግ የሚችለው የእግዚአብሔር መንፈስ። አይኖቼን ክፈት ከሕግ ተአምራትን አያለሁ። ከዚህ ውስጥ ተአምራት 2000 ዓመት አልፎታል፣ ግን ዛሬም ተአምራት ያደርጋል። ሃሌሉያ! ከተጻፈ ብዙ ሺህ ዓመት አልፎታል፣ ግን ዛሬም የሌለን ነገር መፍጠር ይችላል።
ዛሬም የኔን መንገድ ማስተካከል ይችላል። ዛሬም ነገን ከዚህ ውስጥ ፈልፍዬ ማውጣት ይችላል። የዛሬ ዓመቴን ከዚህ ውስጥ ማግኘት ይችላል። ስለዚህ ስለ ነገ ስታስቡ ግራ የሚገባችሁ ጭንቅ የሚላችሁ የሀገር ጉዳይ፣ የዓለም ጉዳይ፣ ዜናው ምኑ ምናምን የሚያሳስባችሁ ልጆች አሁን ትምህርት ተማርኩ አልተማርኩ ነገ ምን የምትሉ ልጆች ይኸው ነጋችሁ እዚህ ውስጥ አለ። አትጨነቁ። እሺ እዚህ ውስጥ አለ። ኢየሱስ ጌታ። ሁለተኛ በጣም የደነቀኝ እግዚአብሔር የበላይ መሆኑን ማሳየት ሲፈልግ ማንን ያነሳ ነው? ላስት ዊክ ኢዮብ። በእግዚአብሔር በጣም እየተደነቅኩኝ ነበር። እግዚአብሔር ባይዘው በጣም የበላይ መሆኑን ማሳወቅ ሲፈልግ በአንተ ጉዳይ ላይ ያደረገውን ላያብራራልህ ይችላል። የሚያደርገው ምንድነው ሲባል ራሱን ነው የሚያብራራው። ኢዮብ በገጠመው ችግር እግዚአብሔርና ሰይጣን ያስያዙትን አያውቅም። ኢዮብ ጸሐፊው ነው የሚያውቀው። ባይዘው የኢዮብ መጽሐፍን የጻፈው ሰውዬ ነው የሚያውቀው እንጂ አልተነገረውም። ኢዮብ በቃ ኢዮብ እኔና ሰይጣን ልናስይዝ ነው፣ በአንተ አደራ እንዳታሳፍረኝ፣ ጉድ እንዳሰረኝ ዝም ብለህ ታግሰህ ተቀመጥ አላለውም እግዚአብሔር። መጣ ሰይጣን እኔ እኮ ምናምን ሲለው ሄደ ከነፍሱ በስተቀር ይፈልጋለው እግዚአብሔር። እሺ ጀምር እኔ ማለት እኮ ብሎ እግዚአብሔር ስለራሱ መናገር ጀመረ። ምዕራፍ 40 በጣም የምወደው አንድ ሙሉ ምዕራፍ ሌዋታን ስለሚባል አውሬን ያብራራው። ሌዋታን ስለሚባል ትልቅ አውሬን፣ የባህር አውሬን እሳት ይተፋል ይላል። አንተ በቀስት ፈጽሞ ልታሸንፈው አትችልም። አሳን እንደ በዚህ በመንጠቆ እንደምትይዘው እሱን ልትይዘው አትችልም። ልታላምደው የቤት እንስሳ ልታረገው አትችልም። ፊልም አላያችሁ? የባሩስ ድራገንን እንደምንም አላምደው የተወሰነ በቃ ፌቨር ተደርጎላቸው እነሱ ላይ እየበረሩ ምናምን እንደሱ ልታረገው አትችልም አለው እግዚአብሔር። ፈጽሞ ልትከራከረው ልትጣላው አትችልም። እጅግ በጣም ኃይለኛ አውሬ ነው። አንድ ሙሉ ምዕራፍ ነው የፈጀው ይሄን ለማብራራት። ፋይናሊ ይሄንን ሁሉ ካወራ በኋላ እግዚአብሔር ያለው ምንድነው? አንተ ይሄንን አትችልም አይደል? አዎ እኔ ግን አዘዋለሁ እንደፈለኩ አለ። እና ከኔ ጋር ነው የምትከራከረው አለ እግዚአብሔር። ምንድነው በዚህ ውስጥ ሊያወራ የፈለገው ሲባል የራሱን የበላይነትና የራሱን ባለቤትነት። ኢዮብ በባህር ውስጥ ያለው ያንም ያህል አውሬ እንደፈለኩ የማዘው ከሆነ አንተ እንዴት ነው የማትታዘዘኝ ነው ያለው ባጭሩ። እና ኢዮብ እንዴት ነው ኮንክሉድ ያደረገው ሲባል ምንም እንደማላገባኝ አለው። ምንም በቃ ምንም እንደማላገባኝ እጄን በአፌ ላይ እጭናለሁ። መስማትን ስለ አንተ በጆሮ የሰምቼ አሁን አየው፣ ትልቅነትን አየውታል። እና ምን አለን መጨረሻ የዛሬ ሳምንት ስንዘጋ እግዚአብሔር ባለቤት ነው በእናንተ ህይወት ላይ ባለቤት ነው። ይሄ ቃል በእናንተ ህይወት ላይ ባለቤት ነው። እና ምታልፉባቸውን ወደፊትም የሚገጥማችሁን እስከዛሬም የመጣችሁበትን ነገር በሙሉ ስለ ሁኔታችሁ ያለ ማብራራት መብት አለው። ሁኔታዎቻችሁን ያለ ማብራራት መብት አለው። ግን አንድ ነገርን ያብራራል። ምን ሲባል የእግዚአብሔርን ትልቅነት ያብራራል። ያለፋችሁበትንም ምታልፉበትንም ወደፊት ሊገጥማችሁ የሚችለውንም ሁኔታዎቻችሁን በዚህ ምክንያት ነው እያለ ያለ ማብራራት መብት አለው። ግን እግዚአብሔር ትልቅነቱን ያብራራላችኋል። የእግዚአብሔርን ትልቅነት ባያችሁት ቁጥር ግን ስለ ሁኔታችሁ መጠየቅም ታቆማላችሁ። እና እግዚአብሔር የበላይ ነው። አዎ እንደገና ባለቤትም ነው። እስኪ እግዚአብሔር በሉ እስኪ እግዚአብሔር በእኔ ላይ የበላይ ነው፣ ባለቤትም ነው። ሶ ይሄንን ነው እያወራን የነበረው። እንግዲህ መጽሐፍ ቅዱስ ይታያል ይሄ ነገር የተወሰነ ከኋላ ያላችሁ ሰዎች የተወሰነ ሄደናል። እንግዲህ ጥቅሶች ይዛችኋል አይደል? ስናወራባቸው የነበሩትን ነገሮች መጽሐፍ ቅዱስ ላይ ማን ተናግረዋል ብለናል። እግዚአብሔር፣ ሰው፣ ሰይጣን፣ መላእክት፣ እንስሳቶች፣ እነዚህ ሁሉ አፍ አውጥተው ተናግረዋል። በጣም የሚገርመው እንስሳቶችም አፍ አውጥተው ተናግረዋል። የሰውን ቋንቋ መጽሐፍ ቅዱስ የተጻፈው በሰው ቋንቋ ነው። በሰው ቋንቋ የተናገሩትን ነው ማን ተናግረዋል የሚለውን ያየነው። ከዛ መጽሐፍ ባለፈው ሳምንት ያየነው መጽሐፍ ቅዱስ ላይ የተጻፉ
የመጽሐፋቸው ርዕሶች የተጻፉ ግን መጽሐፍ ቅዱስ ካኖናይዝ ሲደረግ ያልተካተቱ መጽሐፎች ብለን እነዚህ የነገስታት ጦርነትን ምናምን የሚተርክ መጽሐፎችን የያሻር መጽሐፎችን ሁሉ አይተናል። አፖክሪፋል መጽሐፎችንም አይተናል አይደል? ላስት ታይም ዲትሮካኖኒካሎችንም አይተናል። በምክንያት አፖክሪፋ እንደሆኑም አይተናል አይደል? ባይ ዘ ዌይ ነግሬያችኋለሁ። ላስት ታይምም ሰዎች ቢጠይቋችሁ እንኳን ለምንድን ነው ያልተካተቱት? ለምሳሌ ካቶሊክ የተወሰነ የምትጨምሩ አለ፣ ኦርቶዶክስ ደግሞ በደንብ የምትጨምራቸው መጽሐፎች አሉ። ለምንድን ነው ያልተካተቱት ተብላችሁ ብትጠየቁ በዚህ ምክንያት ነው ብለን ያነሳናቸው ነገሮች አሉ አይደል? ጽፋችኋቸዋል? እንደው ልትደውሉልኝ ሲጠይቋችሁ አንዳንድ መጽሐፎች ጽፈዋቸዋል ብለን ያሰብናቸው ሰዎች አይደለም የጻፏቸው። ምናልባት የመጽሐፎቹ ስሞች የተሰየመባቸው እነሱ የጻፏቸው ከመሰለን በአዲስ ኪዳን ላይ እንግዲህ አንድ መጽሐፍ ብቻ ነው ጸሐፊው ማን እንደሆነ የማይታወቅ ያለው። ማን ነው የሚነግረኝ? የሂብሩ መጽሐፍ። ብዙ ሰዎች ያው የራሳቸውን ኮንክሉዥኖች ይሰጣሉ፣ ግን መጽሐፍ ቅዱስ ስቴት ካላደረገልን ደግሞ ምንም አልፈን መታገል አይጠበቅብንም። እንደገና ደግሞ እንትንም ማለት የለብንም። የግድ ጸሐፊውን ካላወቅን አናምነውም መጽሐፉን ማለት አይጠበቅብንም። የመጀመሪያ የተጻፈው መጽሐፍ የትኛው ነው ብለን ተብሎ ነው የሚታመነው? የኢዮብ መጽሐፍ። የኢዮብ መጽሐፍ እነ ዘፍጥረት ራሱ በመጽሐፍ መልክ ከመጠረዛቸው በፊት የተጻፈ መጽሐፍ ነው ተብሎ የሚታሰበው። በአዲስ ኪዳን ደግሞ የመጀመሪያው መልእክት የያዕቆብ መልእክት ወይም ጄምስ ነው የተጻፈው። በአዲስ ኪዳን የመጨረሻ የተጻፈው ራእይ ነው። በብሉይ ኪዳን ላይ ግን ሁለት እንትኖች አሉ፣ ግምቶች አሉ። የሚልኪያስና የሁለተኛ ዜና መጽሐፎች ናቸው ተብሎ የሚታሰበው። እነዚህ ነገሮችም ያው ከዚህ በፊትም እንዳወራ ገና ፍሬም እየሰራን አይደለ? መጽሐፍ ቅዱስን ይሄንን በደንብ አንደርስታንድ ለማድረግ ፍሬም እየሰራን ስለሆነ እነዚህ በሙሉ የማወራቸው ነገሮች ፍሬሞች ናቸው። ስለዚህ እንትን እንዳትሉ፣ እነሱን ካላወቅን መጽሐፍ ቅዱስን በፍጹም ማጥናት አንችልም የሚል ድምዳሜ ውስጥ እንዳትገቡ። እነዚህን ማወቅ የሚጠቅመው መጽሐፍ ቅዱሳችሁን ይበልጥ አንደርስታንድ አድርጋችሁ ማንበብ እንድትችሉ ነው። ቀሪው በመሰረታዊ ክርስትና ትምህርት ላይ ከዚህ በኋላ እያንዳንዱን ነገር ከመጽሐፍ ቅዱስ ስለሆነ እየጠቀስን የምናወራው፣ እነሱ ደግሞ የግድ እዚህ መጽሐፍ ላይ ቤዝ ማድረግ ስላለባቸው እዚህ ላይ ጥያቄ እንዳይፈጥርባችሁ ነው ይህን ሁሉ መንገድ እየመጣን ያለን። መጽሐፍ ቅዱስ ከጅማሬው ገና ጸሐፊዎቹ ሲጽፉት ምዕራፍና ቁጥር እየሰጡ አልጻፉትም። ሌላው እንድትይዙት የምፈልገው የመጽሐፍ ቅዱስ ፍሬም ይሄንን ነው። ጳውሎስ ሲጽፈው ምዕራፍ 4 ላይ አድርጎ የጻፈው ሆን ብሎ ነው ብላችሁ እንዳትከራከሩ እሺ። ምዕራፍ 4 ቁጥር ምናምን እያለ የጻፈው መልእክት የለውም። እንደ ደብዳቤ ነው የተጻፉት። ሁሉም መጽሐፎች ሲጻፉ እንደ መጽሐፍት ነው የተጻፉት። ስለዚህ ይሄንን ፍሬም አእምሯችሁ ውስጥ አስቀምጡ። ያስፈለገበት ምክንያት ምንድነው ሲባል ለማንበብ ይመቸን ዘንድ ነው። ለምሳሌ አሁን ይሄ መጽሐፍ ቁጥርና ምዕራፍ ባይኖረው እንዴት ነበረ በቀላሉ አንድን ሐሳብ የምናወጣው? ገጽ ባይኖረው ወደ መካከሉ አካባቢ ነው ፈልጉት ምናምን ነበር የምንባባል። ወይም 3 ገጽ ሲቀረው ያለው ጽሑፍ ላይ እሱ ላይ እያልን እንቸገር ነበረ። ስለዚህ ይሄ ነገር መስተካከል አለበት ብለው ያው ረፈድ ተደርጎ ነው እንግዲህ እነዚህ ሁለት ሰዎች እነዚህ ነገሮች ያደረጉት። ካንተርበሪ በሚባል ቸርች ውስጥ አርክቢሾፕ የነበረ ስቲቨን ላንግተን የሚባል ሰውዬ በ13ኛው ክፍለ ዘመን ነው ምዕራፍን የጀመረው። ምዕራፍን ብቻ ነው እስከ 13ኛው ክፍለ ዘመን እንግዲህ እንዳልኳችሁ ነበር ሰዎች የሚጠቀሙት። ምናልባትም መካከሉ አካባቢ እየተባባሉ በዚህ ልክም እንደዚህ ተጠርዞ የተዘጋጀ ነገር አልነበረም። ያው የተለያየ ማቴሪያል ነበር ይጠቀሙ የነበሩት ለማንበብ። 13ኛው ክፍለ ዘመን ላይ ነው ምዕራፍ የተጀመረው። 13ኛው ክፍለ ዘመን ላይ ቁጥር ደግሞ የተጀመረው በጣም የሚያስቃችሁ 16ኛ ክፍለ ዘመን ነው። ይሄን ደግሞ ያደረገው ጭራሽ የቤተ ክርስቲያን መሪም አይደለም፣ አንድ ህትመት ቤት ያነበረው ሰውዬ ነው፣ ፈረንሳይ ሰውዬ። ይሄ ነገር ምዕራፍ መኖሩ አንድ ትልቅ እርምጃ ነው፣ ግን ቁጥርን ብንጨምርበት የበለጠ የተሻለ ያደርገዋል ብሎ 16ኛው ትናንትና ማለት
16ኛው ክፍለ ዘመን ላይ ነው የተጨመሩት ቁጥሮች ደግሞ። ስለዚህ ቀድሞ ከዛ በፊት ይጠቀሙ የነበሩ ሰዎች ያለ ምዕራፍና ያለ ቁጥር ይጠቀሙ ነበር። አሁን ደግሞ እግዚአብሔር የተመሰገነ ይሁን እንደዚህ በጣም የሚያምር ተደርጎ ተጠርዞ ምዕራፍ ገብቶበት ቁጥር ገብቶበት ለማንበብ ይዚው ነው። ለምሳሌ ኢዝሊ አሁን ብድግ ብዬ በቃ መዝሙር 35 ላይ ቁጥር 8 ብላችሁ በቀላሉ ታወጡታላችሁ። እና አሁን you can imagine አሁን ምዕራፍ ባይኖር ቁጥር ባይኖር መዝሙረ ዳዊት ላይ ያለ አንድ መዝሙር ነው ብያችሁ ስንተኛው እንደሆነ እኔ ራሱ አላቀውም ብላችሁ ተስፋ ቆርጣችሁ አጣጥፋችሁ አንተ ስትናገር እኛ እንሰማለን ነበር የምትሉት። አሁን ግን እነዚህ ሁለት ሰዎች በመጽሐፍ ቅዱስ ይሄን ካኖናይዜሽኑን ጨምሮ we can say even canonization አሁን ይሄንን ራሱ ይሄን ማድረግ በራሱ አንድ ቀኖና መስራት ነውና ትልቅ በረከት ነው ለቤተ ክርስቲያን ያደረጉት። እግዚአብሔር ይባርካቸው። እንግዲህ መጽሐፍ ቅዱስን እንዴት ነው ማጥናት የምንችለው? የመጀመሪያው እንግዲህ እነዚህ ሰዎች ባበረከቱልን በረከት መሰረት ነው የምናጠናው። አሜን። ምንድነው ሲባል በምዕራፍ በቁጥር እያደረግን ለማንበብ እንደሚመቸን እያደረግን እናጠናለን። ይሄንን ሐሳብ ቶሎ ነው አልፌው የሚሄደው። ለምን ሲባል ኦሬዲ ከዚህ በፊት በካውንስለሮቻችሁ ስር አይታችሁታል። ልክ ነው አይደል? ፖል ያላየው አለ ሃር ስተዲ ባይብልን ያልተማረ ከዩዝ መካከል ማለት ዛሬ እንግዳ ሆነው የመጡ ሰዎች ሁሉ ተምረዋል መሰለኝ። እጃቸውን አያወጡ። ጉድ ኤኒዌይስ ቶሎ አለፍ እያለን እንየው። ብዙ ወደ ውስጥ አልገባም ሰዓታችን እንድንጠቀም። የመጀመሪያው ሜትድ ነው። መጽሐፍ ቅዱስ እንዴት ይጠናል? የመጀመሪያው ቼክ ወይም የምናየው ሜትድ ነው ወይም ሜቶዶሎጂ ነው። ሶፕ የሚባል ሜትድ አለ። ያው ሶፕ ማጠቢያ ሳሙናውን አይደለም፣ it's an abbreviation እና scripture observation application እና prayer። መጽሐፉን እንከፍተዋለን፣ እናነበዋለን፣ ሜዲቴት አድርገን የሆነ ነገርን እንይዛለን። ያን ያዝነውን ነገር ደግሞ በህይወታችን አፕላይ ማድረግ እንዳለብን እናምናለን። ከዛ በዛ ጉዳይ ላይ እንጸልያለን። አንዱ ሜትድ ይሄ ነው። ሶፕ ይባላል። እናነበዋለን፣ ከዛ ኦብዘርቭ እናደርጋለን። ያነበብነውን ኦብዘርቭ የምናደርግበት ሜትድ ያው አንዱ ሜዲቴሽን። ለብቻችን ሆነን ሊሆን ይችላል፣ በግሩፕ ሆነን ሊሆን ይችላል። ኦብዘርቭ የምናደርገው ያን ኦብዘርቭ ያደረግነውን ነገር ደግሞ አፕላይ እናደርገዋለን። በዛ ጉዳይ ላይ ደግሞ ስፔሲፊክሊ እንጸልያለን። ለምሳሌ ይሄንን ስኮላሮች በዚህ መንገድ አስቀመጡት። አንተ የትኛው የተሻለ ይመስላል ብትሉኝ እኔ ሶፓ እምል ይመስለኛል። ፕሬየርን ከአፕሊኬሽን በፊት ነበር የማመጣው፣ ግን ሁለቱም ያስኬዳል። ባነበብኩትና ኦብዘርቭ ባረኩት ጉዳይ ላይ ነው አስቀድሜ የምጸልየው so that I can get the grace to apply it። ሶፕም ይሁን ሶፓም ይሁን it's just a method እና ይሄንን መንገድ ብትጠቀሙ ለማንበብ የተሻለ ያደርግላችኋል። ያው አንደኛ ይሄ ፊክሽን አይደለም፣ እዚህ ውስጥ ያለው ፊክሽን አይደለም። ሲቀጥል ሄርሜኔቲክስ ላይ የተወሰነ እንነካለን የተወሰነ። እንዴት ነው ይሄንን መጽሐፍ አንደርስታንድ ልናደርገው የሚገባው ሲባል ከአንድ ቃል አንፃር ነው ብለናል። ይሄ መጽሐፍ ስለ አንድ ሰው ነው የሚያወራው ብለናል። ከጠቅላላ ከዘፍጥረት ጀምሮ እስከ ራዕይ ድረስ ስለ አንድ ፐርሰን ነው የሚናገር። ስለማን ነው? ጮክ በሉና ተናገር። ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ላይ አውጥተን ተነጋግረናል አይደል? ባለፈው ሳምንት እናንተ በመጽሐፍት ሕይወት እንዳለ ይመስላችኋል፣ እነሱ ሁሉ ግን ወደ እኔ ምን የሚሉ ናቸው? የሚመሩ ናቸው። ስለዚህ መጽሐፍት ሁሉ ስለማን ነው የሚናገሩት? ስለ ኢየሱስ። ስለዚህ ይሄንን የምናይበት ስንት መነጽር ነው ያለን? አንድ መነጽር። እዚህ መጽሐፍ ውስጥ ብዙ ሰዎች ብዙ ካራክተሮች ሊኖሩ ይችላሉ። ሁሉም ግን ስለ አንዱ እንዲናገሩ የገቡት። ሁሉም ስለ አንዱ እንዲናገሩና እንዲያወሩ ነው የገቡት። ስለዚህ የዚህ መጽሐፍ ዋና ትኩረት ጌታ ኢየሱስ ነው። አብርሃም አለ፣ ሙሴ አለ፣
ያዕቆብ አለ፣ ኤሳው አለ፣ ይስሐቅ አለ፣ ጌዲዮን አለ፣ ዳዊት አለ፣ ኢሳያስ አለ፣ ኤርሚያስ አለ። እነዚህ በሙሉ ስለ አንድ ሰው እንዲናገሩ የገቡ ሰዎች ናቸው። ስለ አንድ ሰው እንዲናገሩ የገቡ ናቸው። ስለዚህ የምናይበት እይታም ከኢየሱስ አንግል ነው የምናየው። ሁለተኛ ካራክተር ሰመሪ ሜተድ ነው። ቻፕተር ሰመሪ ሜተድ። ቻፕተር ሰመሪ ሜተድ እነዚህ ነገሮች ዝም ብዬ ነካ አድርጌያቸው ልለፈውና ጥያቄ ካላችሁ ወይ በካውንስለሮቻችሁ በኩል ትመጣላችሁ ወይ ካውንስለሮቻችሁ ራሳችሁ ይመልሱላችኋል። እናነበዋለን። ጀስት ሐሳቡን ጠቅለል ለማድረግ እንሞክራለን። ያነበብነው በአንድ ጉዳይ ላይ ሊሆን ይችላል እያነበብን ያለ ነው፣ ወይ በአንድ ርዕስ ላይ ወይ ደግሞ አንዱን ቻፕተር ሊሆን ይችላል እያነበብን ያለ ነው። ጠቅለል እናደርገዋለን። ከዛ በኋላ ሃይላይት አድርገን ከዛ ውስጥ ያገኘነውን ቁም ነገር እንወስዳለን። ይሄ መጽሐፍ ስለ እንትን ያስተምራል፣ ይሄ ምዕራፍ ስለ እንትን ያስተምራል። ለምሳሌ መዝሙር 20 ወይ እሺ ታዋቂውን እንውሰድ። መዝሙር 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውን ጥቅስ እናውቀዋለን ሁላችንም። ሙሉ ምዕራፉን አነበብን። ከሱ ውስጥ ሰመሪ እንወስዳለን። ለካ ይሄ ሰው እያወራ ያለው ስለ እግዚአብሔር አብሮነት ነው። አንተ ከኔ ጋር ነህና ክፉን አልፈራም የሚል ሐሳብ ሁሉ ያነሳል። ኦኬ ስለዚህ እግዚአብሔር ከኔ ጋር ነው የሚለውን ኪ ሌሰን እንወስዳለን። አንዱ የምናጠናበት መንገድ ደግሞ ይሄ ነው። ቻፕተሩን ነው ሰመራይዝ አድርገን የምንወስደው። ሌላው ቶፒካል ሜተድ ነው። ርዕስ ነው የምናነሳው እዚህ ላይ። ለምሳሌ ስለ ፍቅር ሊሆን ይችላል፣ ኦር ስለ ይቅርታ፣ ስለ ጸጋ፣ ስለ እምነት ሊሆን ይችላል የምናነሳው። አንድ ቶፒክ እናነሳና ብዙ ቻፕተሮችን ግን ልንዳስስ እንችላለን። ለምሳሌ አንድ ርዕስ ማጥናት ፈለኩኝ። በህይወት በጣም ቻሌንጅ እያደረገኝ ያለው ነገር ምንድነው? ለምሳሌ ስትራግል እያደረኩት የይቅርታ ህይወት ማጣት ከሆነ ስለ ይቅርታ አነሳለሁ። ስለ ይቅርታ አነሳና ብዙ ቻፕተሮችን ቼክ አደርጋለሁ። ስለ ይቅርታ የሚናገሩትን እነሱን በሙሉ ቼክ አደርግና ለካ ይቅርታ ይሄ ነው ማለት ነው እላለሁ። ለካ ፎርጊቭነስ ማለት ይሄ ነው እላለሁ። ስለ ጸጋ ማንሳት ፈልጌ ስለ ጸጋ ማውራት ፈልጌ ይችላል። ስለ ጸጋ ለማውራት ያሉትን ጥቅሶች በተቻለ አቅም ዲግ አውት አደርጋለሁ። ከዛስ በኋላ ጸጋ ለካ ይሄ ነው ማለት እችላለሁ። ቶፒካል ሜተድ ደግሞ ማለት ይሄ ነው። ከርዕሱ ነው ወደ ጥቅሱ የምንገባው። ቨርስ ባይ ቨርስ ሜተድ ደግሞ ይሄ በጣም በጥልቀት ነገሮችን ቼክ ማድረግ። እያንዳንዱ ምን ሊል ፈልጎ ነው፣ እያንዳንዷን ቁጥር፣ እያንዳንዷን ሐሳብ እየመረመረ አማራጭ ቃላቶች ሁሉ ካሉት እነሱን ሁሉ ቼክ እያደረግን እጅግ በጣም በጥልቀት ቼክ የምናደርግበት መንገድ ነው። ሌላው ካራክተር ስተዲ ነው። ካራክተር ስተዲ ቅድም ብያችኋለሁ። እዚህ መጽሐፍ ውስጥ ብዙ ካራክተሮች አሉ፣ ግን የሚናገረው መጽሐፉ ስለማን ነው አለን? ስለ ጌታ ኢየሱስ ነው። ብዙ ካራክተሮች አሉ። ለምሳሌ ዳዊት አለ። ከዳዊት ህይወት ምን ትማራላችሁ? ከዳዊት ህይወት ኦር ደግሞ ጳውሎስ አለ። ከጳውሎስ ህይወት ምን ትማራላችሁ? እነ ዮሐንስ እነ ጴጥሮስ አሉ በአዲስ ኪዳን። ከነሱ ህይወት ምን ትማረ? ከካራክተራቸው ወንጌልን ተሸክመው ከሄዱበት ህይወታቸው። በብሉይ ኪዳንም ሊሆን ይችላል እግዚአብሔርን ከመታዘዝ አንፃር። ለምሳሌ አብርሃም ሲባል አብርሃም ማይ ጋድ ሂዝ አ ማን ኦፍ ፌዝ እንላለን። ይሄ ለምን ሲባል ምንም በሌለበት ምድረ በዳ ላይ እግዚአብሔርን ታምኖ ስለወጣ። ከነሱ ህይወት ምንም ማራለው ነው። ከዛ አንዱን ማጠናው ይሄንን ነው። መጽሐፍ ቅዱስን ሳጠና ማጠናበት መንገድ አንዱ ይሄንን ነው። ከሱ ህይወት እኔ ምንም ማራለሁ። ካራክተር ስተዲ ይሄ ነው። ይሄ ደግሞ መጽሐፍ ቅዱሱ ራሱ ሙሉን ከነነፍሱ እናጥናው ብንል የምንጠቀመው አካሄድ ነው። ክሮኖሎጂካልና ካኖኒካል ስተዲ ነው። በዚህ በክሮኖሎጂካል ስተዲ ምንድነው የምናየው? አንዱ ሲባል ጊዜ ቅደም ተከተሉን እናያለን። አሁን መጽሐፋችን ባይዘው የተቀመጠው በጊዜ ቅደም ተከተል አይደለም። እሺ ዘፍጥረት የመጀመሪያው ነው ኦፍ ኮርስ፣ ራእይ የመጨረሻው ነው ኦፍ ኮርስ። መሃል ላይ ግን ተቀያይሮ የተቀመጡ መጽሐፎች አሉ። አሁን የሚመስልን ትንቢቶች አንደኛና ሁለተኛ ዜናን ከነሱ በኋላ የተጻፉ ነው የሚመስለን። አቀማመጡ እንደዛ ነው የሚመስለው። እንደዛ አይደለም።
ቀድመው የተጻፉ አሉ። ለምሳሌ ማቴዎስ ወንጌል በአዲስ ኪዳን የመጀመሪያው መጽሐፍ ነው አይደል? ማቴዎስ ወንጌል ግን በአዲስ ኪዳን የመጀመሪያው የተጻፈው ማቴዎስ ወንጌል አይደለም። ቅድም አንስተናል አይደል? የአዲስ ኪዳን የመጀመሪያው ጽሑፍ ማን ነው? ጄምስ ነው። እዚህ አቀማመጦቹ ለማንበብ እንዲመቸን ካኖኒካል በሆነ መልክ ነው የተቀመጡት። ክሮኖሎጂካል በሆነ ወይ ላጥናው ካልኩኝ ግን ምንድነው የማደርገው ሲባል እያንዳንዱን መጀመሪያ ዓመተ ምሕረቱን ቼክ አደርጋለሁ። መቼ ነው ይሄ ነገር የተፈጠረው ላለው እያንዳንዱን ኦርደር እና እያንዳንዱን ኢቨንት ዲቴል ገብቼ ማጥናት ስፈልግ እንደሱ አይነት ሜተድ እጠቀማለሁ። ፎር ዘ ታይም ቢንግ እሱ ዴብዝ ውስጥ ባትገቡ ኢትስ ኦኬ ላሉ ካኖኒካል ስተዲዎቹ እንዳልኳችሁ አንድ ላይ የተጠረዙበት መንገድ አለ አይደል? አንድ ላይ ሲጠረዙ ያንን ቀኖና ያዘጋጁት ሰዎች ያዘጋጁበት የራሳቸው ሐሳብ ስለነበራቸው ነው። በዚህ መንገድ ቢዘጋጅ ለማንበብ ለማጥናት ይመቻል ብሎ ስላሰቡ ነው። እሱኛውን መንገድ ለጊዜው ብትጠቀሙ ፕሪፈር አደርጋለሁ። ጀስት እንዳለ መጽሐፉ ለጊዜው መጽሐፍ ቅዱስ ለምን ነው ለክርስቲያን አስፈላጊ ሆነ? እስኪ ሁለት ሪፍሌክሽን ልስማ። ሁለት መጽሐፍ ቅዱስ ለምን ነው ለክርስቲያን? እሺ you're not audible ጮክ በል። I have to give you the mic. Because God said that we may live not only by their bread but by every word that's written in the Bible as well, and the Holy Spirit can only help us as much as we know the Bible ማለት ነው። ሰው በእግዚአብሔር ቃል እንጂ ሰው በእንጀራ ብቻ ሳይሆን በእግዚአብሔር ቃልም ጭምር እንጂ የሚለውን ጥቅስን የጠቀሰው። ከዛ በኋላ ደግሞ መንፈስ ቅዱስ የእግዚአብሔርን ቃል ባወቅነው ልክ ነው በዛው ልክ ነው በእኛ ውስጥ መስራት የሚችለው ወይም ሊረዳን የሚችለው የሚል ሐሳብ ነው ያነሳው። ከዛ እሷ ደግሞ ምን አለች? እንዴት እግዚአብሔር ሰዎችን እንደፈጠረ ከዛ ክብር እንዴት እንደወደቅን ደግሞ መውደቃችን ብቻ አይደለም ከዛ ሊያነሳን ሲፈልግ ምን አይነት ነገሮችን እንዳደረገ ለማወቅ ይሄ መጽሐፍ ቅዱስ ማንበብ የግድ ያስፈልገናል። ለክርስቲያን ይሄ ሁሉ ስለሚያስፈልገው ነው። ኦኬ አንዳንድ ቨርሶችን እያየን እንማር። ከዚህ በፊትም ተናግረናል። እቺን ጥቅስ በተለይ በደንብ አይተናታል። ሁለተኛ ጢሞቴዎስ 3:16 መጽሐፍ ቅዱስ ከራሱ ከእግዚአብሔር አፍ የወጣ ቃል ነው ብለናል። ምንድነው የሚለው? all scripture is God breathed ሁሉም መጽሐፍቶች የእግዚአብሔር እስትንፋስ አለባቸው ወይም የእግዚአብሔር እስትንፋስ ናቸው የሚል ቃል እናገኛለን። ሁለተኛ ጢሞቴዎስ ምዕራፍ 3:16 ስለዚህ ከእግዚአብሔር አፍ ከወጣ ያስፈልገናል። ኦፍ ኮርስ ታዲያ ሌላም ደግሞ ያስፈልጋል። ከእግዚአብሔር አፍ ከወጣ ኦፍ ኮርስ አንዳንድ ሰዎች ኦኬ እና ከእግዚአብሔር አፍ ስለወጣ ታዲያ ምን ይሆን የሚል ሰው አለ። ታዲያ ከዛ በላይ ምን አለ? ከዛ በላይ ምን እንፈልግ ታዲያ? ለመሰላችሁ ማለት ከዛ በላይ ምንም ሊኖርም አይችልም። ከዛ በላይ የሚያስፈልገንም ምንም የለም ብዬ በድፍረት እንድናገር የሚያደርገኝ እግዚአብሔር ይሁን በሚል አንዲት ቃል ወይም ደግሞ እንግሊዘኛ አይ ቲንክ ፍሬዝ ይሆናል ሐረግ ይሆናል አይደል? ሌት ቢ በሚል ፍሬዝ የሌለውን ዓለም ካለመኖር ወደ መኖር አመጣው። ያውን እናንተ የቆማችሁበት ምድር አመጣው። ማምጣት ብቻ አይደለም በዚሁ በስልጣን ቃሉ ደግሞ እነዚህን የፈጠራቸውን ዩኒቨርሱን ከዋክብቱን መቼለት ፖል እንደውም አንድ መዝሙር ሼር አድርጎ በጣም በቃ ነፍሴ ሐሴት ስታደርግ ነበር። የሂልሶንጎች ነው አይደል? ሰው ላይ የሚል መዝሙር በቃ እነዚህ ከዋክብቶች በጠቅላላ አንተን የሚያመልኩ ከሆነ እኔም አመልክሃለሁ የሚል መዝሙር። ለምን ሲባል ያውቃሉ ከየት እንደመጡ ካለመኖር እንዴት ወደ መኖር እንዳመጣቸው ቃሉ ያውቃሉ። and the worship እነዚህ ይሄ የሚዘንበው ዝናብ የምትወጣው ፀሐይ የሚጨልመው ጨለማ በማታ የምትወጣው ጨረቃ በሙሉ የእግዚአብሔር ኦርደር ናቸው። ቃል ሰምተው ነው እነዚህ ሁሉ በዚህ ስርዓት ውስጥ እየሄዱ ያሉት። ከቃል የተነሳ ከማን አፍ የወጣ ቃል? ከእግዚአብሔር አፍ የወጣ ቃል።
እነዚህ ፍጥረታት በሙሉ ከእግዚአብሔር አፍ የወጣውን ቃል ሰምተው በዚህ ስርዓት መሄድ ከቻሉ how much more ለኔ how much more ማለት ምንም ፌቨር ያልተደረገላቸው ፕሬዘንሱን አይተው የማያውቁ ናቸው ባይዘው የእግዚአብሔርን ህላዌ ወይም የእግዚአብሔርን ህልውና አይታ የማታውቅ አንድ ኮከብ እስከዛሬ በሚሊዮን ዓመታቶች እንደተናገራት እያደረገች how much more for me የእግዚአብሔርን ህልውና ቴስት ላረኩኝ ለኔ የእግዚአብሔር ቃል ለኔ ከከዋክብት በላይ ለኔ ባለስልጣን ለኔ በጣም አስፈላጊ ነው ከአንድ ጨረቃ ወይም ከማአት ጋላክሲ ነው አይደል ያለው አንድ ጊዜ የሆነ መጽሐፍ እንትን ሜዲካል ምናምን የሚባል ጋዜጣ ነበር አይደል እዛ ጋዜጣ ላይ ምን አነበብኩኝ ስለ አስትሮኖሞች ያጠኗቸው የተወሰነ ሊያውም ጥቂቱን ተብሎ የደረደሯቸው የቁጥር ብዛት የሳራ በረሃ ላይ ያሉ አሻዎች ይላል ብዛታቸው ሲሰላ 10 the power of 25 ናቸው ሳይንቲፊክ ኖቴሽን ሲቀመጡ 1 times 10 the power of 25 ምን ማለት ነው አንድን ጽፍና 25 ዜሮች መደርደር ማለት ነው 25 ዜሮች ስም ስለሌለው ነው ያው 25 ዜሮች መደርደር የተባለው ሳይንቲፊክ ኖቴሽኑ ያ ከዛ ቀልድ ነው የሚመስለው ግን አትሊስት እነሱ እንኳን የተወሰነ በጥናታቸው ሪች አውት ያደረጉት ነው ያን እየተናገሩ ያሉት እነሱ ይሄንን ስለዚህ ስለ ጠፈር ይሄን ያህል ሲናገሩ እኔ ማየው ስለ ፈጣሪው አቤት የፈጠራቸው ላሉ ለምን ሲባል የሳራ በረሃ አሸዋ 10 the power of 25 ሆኖ ሳለ እኛ የምንኖርበት ይሄ አንድ ዩኒቨርስ አለ በዩኒቨርስ ውስጥ ብዙ ቢሊየን ጋላክሲዎች አሉ በቢሊየን የሚቆጠሩ ከዋክብቶች አሉ እሱ በሙሉ አንድ ዩኒቨርስ ይሆንና ልክ እንደሱ አይነት ዩኒቨርስ 10 the power of 255 ዩኒቨርሶች አሉ ይላሉ ምን ማለት ነው ሲባል አንድን ጽፍና 255 ዜሮዎች መደርደር እና ከዚህ ሁሉ እጅግ በጣም ግዙፍ ከሆነ ዓለም ውስጥ ቅድም እሷ እንዳለችው እኛን ከክብሩ ጋር አጣብቆ ሰራን ከክብሩ ስንወርቅበት እንደገና ልጁን ላከ እንደገና ልጁን መላክ ብቻ አይደለም እንደገና ወደ ክብሩ አስገባን እንደገና ኑ ከኔ ጋር እንኖራለን ያ ብቻ አይደለም ኑ እስኪ የኔን ፕሬዘንስ ቴስት አድርጉታለን ስለዚህ ለኔ ከሱ ቃል በላይ የከበረ ምንም ነገር ሊኖር አይችልም ምርጥ ነገርህ ምንድነው ብትይኝ የእግዚአብሔር ቃል በህይወት ዘመን ፈጽሞ ልታጣው ማትፈልገው የእግዚአብሔር ቃል ለምን ሲባል ይሄው ቃል ይሄው the same word ነው ፀሐይን እስከ ዛሬው በጧት ትወጣለች ማታ ትገባለች ከዚህ ቃል የተነሳ ምድር እስካሁን ስፍራዋን አለቀቀችም ይሄው ፀሐይን እየዞረች ስንት ዓመት አለች ከምን የተነሳ ከዚሁ ቃል የተነሳ ይሄንን ሁሉ እያደረገ ያለ ቃል ነው ለኔ ደግሞ በዚህ መልክ የመጣው አንድ ቀንም እግዚአብሔር ፀሐይን ወድሻለሁ ብሎ አታውቅም አንድ ቀንም እግዚአብሔር ጋላክሲዎችን ሰብስቦ ኑ እናንተ ስለናንተ ያለኝ ልብ ምናምን ልንገራችሁ ብሏቸው አያውቅም በጣም የሚደንቀውስ ምንድነው ሲባል እኔን ይጠራኝና እግዚአብሔር ኢዮስያስ አቤት ላንተ ያለኝ ሐሳብ ፍጻሜና ተስፋ ያለው እንጂ የመልካም ሐሳብ እንጂ የክፉ አይደለም ማለት እግዚአብሔር ተስፋ ያለው እንጂ የክፉ አይደለም አይዞ ትለኛለህ አዎ ከዚህ ቃል የሚበልጥ ምንም አይነት ትሬዠር የለም እናንተ ቤት ውድ ነገር ማለት ይሄ ነው ባይዘው እናንተ ቤት ያለው ዳይመንድ እና ወርቅ አይደለም እናንተ ቤት ያለው ውድ ነገር እግዚአብሔር አንድ ቀንም እነሱ ነገሮች አስደንግጠው ታውቅ ዋው ዳይመንዱ ብሎ አያውቅም እግዚአብሔር እንደውም ፈጥሯቸው ሲጨርስ አፈር ውስጥ ነው የቀበራቸው በጣም የሚደንቀው ምንድነው ሲባል የሚያስደንቀው አብሮ ማሳለፍ የሚፈልገውም ከእናንተ ጋር ነው እና ውድ ሆኖ የመጣው በዚህ መንገድ ነው ውድ ሆኖ የመጣው ወረቀት በሚመስል ነገር ውስጥ ነው እናንተ ቤት ውስጥ so the most like high treasure value እናንተ ቤት ውስጥ ይሄ
በጭራሽ don't take it for granted። ዝቅ እንዳይልባችሁ ይሄ ወረቀት ነው እንዳትሉ፣ ቃል ነው እዚህ ውስጥ ያለው፣ ቃል ነው እዚህ ውስጥ ያለው። it's God breathed፣ የእግዚአብሔር እስትንፋስ ነው እዚህ ውስጥ ያለው። ውዱ ይሄ ነው እናንተ ቤት ውስጥ፣ እናንተ ህይወት ውስጥ ውድ የመጨረሻ የማትላቀቁት ነገር ቢኖር ይሄ ይሁን። አንድ ፊልም አይቻለሁ የዛሬ ስንት ዓመት the book of Eli የሚል ዴንዘል ነው የሚሰራበት። አንድ መጽሐፍ ቅዱስ ብቻ ቀረች አሉ ዓለም ላይ። ሐሳቡ ያ ነው። ለዛች መጽሐፍ ቅዱስ የሚከፍለውን ዋጋ ሳይሆን I know it's very በጣም የአክሽን ሙቪ ነው፣ ግን መጽሐፏን ሌሎች ለመንጠቅ የሚያደርጉት ትግል፣ እሱ ደግሞ ላለመንጠቅ የሚያደርገው እሱን ፊልም ነው ባጭሩ እያልኳችሁ ያሉት። ስፒሪቹዋሊ ኑሩት፣ ቃል ከናንተ እንዳይነጠቅ፣ ነጣቂው ከናንተ እንዳይወስደው። ፊዚካሊ አይደለም፣ እሺ ገጀራ ይዛችሁ እዚህ ጋር አድርጋችሁ ምናምን ዙሩ አይደለም ያልኩት። እሱን ስፒሪቹዋሊ መኖር ማለት ነው። ፊልሙን ዘ ቡክ ኦፍ ኢሊ ስፒሪቹዋሊ መኖር ኖ ልለቀው አልችልም እንድትሉ፣ ከጄ ላጣው አልችልም፣ ምንም አይነት ዋጋ ከፍልለታለሁ እንድትሉ። that's what it needs። ስለዚህ የእግዚአብሔር ቃል ስለሆነ ነው መጽሐፍ ቅዱስ ለምንድነው ለክርስቲያን የሚያስፈልገው ሲባል የእግዚአብሔር ቃል ስለሆነ፣ ቃል ተራ ነገር ስላይደለ። ያው ቃል ነው ዓለማትን እስካሁን ድረስ በህይወት እንዲኖሩ ያደረጋቸው። በጣም የሚገርማችሁ በዛው ቃል ምክንያት ደግሞ እነዚህ የምናያቸው ፍጥረታቶች በሙሉ የሆነ ቀን ደግሞ ይወገዳሉ። በዛው ቃል ኑ በተባሉበት ቃል መጥተዋል። ሄዱ ደግሞ ሲባሉ የሆነ ቀን ጥርግርግ ብለው ይሄዳሉ። አሜን። እንዴት ይሄዳሉ ምናምን እንዳትሉ፣ እሺ ይሄዳሉ። ዮሐንስ ራእይን እንግዲህ አንድ ቀን ደግሞ ጌታ እድል ሲሰጥ እናየዋለን ምን እንደሚመስል። ሰማይና ምድር እንደ ጨርቅ ከፊቴ ተጠቅልሎ ሲሄዱ አየሁ። እነዚህ ሁሉ ማለት ቁጥር አጥተው ሳይንቲስቶች 10 to the power of 255 ያሏቸው ዩኒቨርሶች እንደ ጨርቅ ተጠቀለሉ። አዎ ለምን? ቃል ሰምተው ሂዱ የሚባል ቃል ሰምተው ሲመጡም የመጡት ኑ ተብለው ነው የመጡት። አሁን ሂዱ ሲባሉ ደግሞ ይሄዳሉ። ይሄው ቃል ነው እዚህ ውስጥ ያለው ልላችሁ ነው። ሌላው እሷ ያለችውን ለምንድነው መጽሐፍ ቅዱስ አስፈላጊ ሆኖ ሲባል እግዚአብሔር የሰው ልጅ ለማዳን የሄደበትን ርቀት በትክክል ስለሚያብራራ፣ እግዚአብሔር ኢዮስያስን ለማዳን የቤዛ ወጣቶችን ለማዳን የሄደውን ርቀት በትክክል ስለሚያብራራው መጽሐፍ ቅዱስ ለክርስቲያን አስፈላጊ ነው። ከዚህ ከዮሐንስ ወንጌል ምዕራፍ 5 ቁጥር 39 ውጪ ሌላ መነጽር አድርጌ መጽሐፍ ቅዱስን ልፈትሸው ብንል እንስታለን። ለምን ሲባል የመጽሐፉ ባለቤት በግልጽ ተናግሯል። መጽሐፍቶች ሁሉ የሚናገሩ ስለማን ነው ብሏል? ስለኔ። እሺ ተነስተን እንጸልይ። እንደቆምን ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ያለውን ቃል እናነባለን። Jeremiah chapter 29 verse number 11. ለእናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። ለእናንተ ያለኝን እቅድ እኔ አውቃለሁ ይላል እግዚአብሔር። እቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። እቅድ አለኝ እያላችሁ ነው እግዚአብሔር በእናንተ ህይወት ውስጥ፣ በእናንተ ነገ ውስጥ፣ በእናንተ ዛሬ ባላችሁ እርምጃ ላይ እግዚአብሔር አይ በኔ ህይወት ውስጥ እቅድ ያለው አይመስለኝም፣ ዝም ብዬ ነው እየኖርኩ ያለሁት፣ ምን እንደሆነ ራሱ አላቅም፣ መኖር ስላለብኝ ነው የምኖረው፣ ማደግ ስላለብኝ ነው የማድገው፣ ትምህርት ቤት መሄድ ስላለብኝ ነው ትምህርት ቤት የምሄደው፣ ዩኒቨርሲቲ መግባት ስላለብኝ ነው ዩኒቨርሲቲ፣ ምን እየሆነ እንደሆነ እንኳን አላቅም ለምትሉ ሰዎች የምስራች፣ እግዚአብሔር ለእናንተ እቅድ አለው።
እግዚአብሔር ለናንተ እቅድ አለው። እቅዱ ምን አይነት ነው ሲባል ፍጻሜው ያማረና ተስፋ ያለው ነው። ይሄ ግራ የሚያጋባ የሚያስጨንቅ መጨረሻ የሌለው ጨለማ የሞላው አይደለም። የናንተ መጨረሻ ፍጻሜው ያማረና ተስፋን የሚይዝ ይሄን እየተናገረ ያለው እናንተን ያበጀ እግዚአብሔር ነው። እናንተን የፈጠረ እግዚአብሔር፣ ወደዚህ ምድር ያመጣ እግዚአብሔር፣ የህይወታችሁ ባለቤት የሆነ እግዚአብሔር። ወላጆቻችሁ አይደለም ወደዚህ ምድር ያመጧችሁ። እናንተ የሰው ስህተቶች አይደላችሁም፣ የሰው ትክክለኛነትም አይደላችሁ። እናንተ የእግዚአብሔር እቅዶች ናችሁ። እናንተ የእግዚአብሔር ፕሮጀክቶች ናችሁ። እግዚአብሔር ፕሮግራም ያደረገባችሁ ልጆች ናችሁ። ወላጆቻችሁ በአጋጣሚ አይደለም የጸነሷችሁም ወደ ምድር ያመጧችሁ። እናንተ በእግዚአብሔር እቅድ የምትኖሩ፣ በእግዚአብሔር እቅድ የምትመላለሱ፣ እግዚአብሔር ነጋችሁን ዲዛይን አድርጎ የጨረሰላችሁ፣ እግዚአብሔር ነጋችሁን አሳምሮ ያጠናቀቀላችሁ የእግዚአብሔር እቅዶች ናቸው። እስኪ እኔ በሉ፣ እስኪ በታላቅ ድምፅ እኔ በሉ፣ እስኪ የእግዚአብሔር እቅድ ነኝ በሉ። እስኪ የሰው እቅድ አይደለውም፣ የሰው ስህተት አይደለውም፣ የእግዚአብሔር እቅድ ነኝ በሉ። እስኪ የእግዚአብሔር ፕሮጀክት ነኝ። እግዚአብሔር በሉ እስኪ በእኔ ህይወት ፍጻሜ ያማረና ተስፋ ያለው እንዲሆን አድርጎኛል። ሃሌሉያ። አባት ሆይ እናመሰግንሃለን። ስለኔ በዚህ ስለተሰባሰቡት ስለ እህቶቼ ስለ ወንድሞቼ እጅግ አድርጌ አመሰግናለሁ። እኛ እግዚአብሔር ሆይ የሆኑ ሰዎች እቅድ አይደለንም። በእናንተና እቅድ አይደለም እዚህ የመጣ ነው። የእናንተና እቅድ ውጤቶችም አይደለንም። የገሊትና የገሌ ፕሮጀክት አይደለንም። የዘላለም እቅድ ውስጥ ያለን ሰዎች ነን። የዘላለም ፕሮግራም ውስጥ ያለን ሰዎች ነን። በዘላለም እቅድ ውስጥ ፕሮጀክት ያደረከን ሰዎች ነን። ፍጻሜያችንን ያስተካከልክልን ሰዎች ነን። እጅግ አድርገን እናመሰግንሃለን። ተስፋ ያለን፣ ፍጻሜ ያለን፣ መዳረሻ ያለን፣ ነጋችን ባንተ እይታ ውስጥ የተቀረጸልን፣ ድንገት ያልመጣን ድንገትም ከዚህ ምድር የማንሰናበት የዘላለም እቅድን የምንኖር ሰዎች ስለሆንን እግዚአብሔር ሆይ እናመሰግንሃለን። እዚህ እድሜያችን ላይ መድረሳችን የእቅድ አካል ስለሆነ፣ እዚህ ዛሬ ያለንበት ሁኔታ ውስጥ መገኘታችን የእቅድ አካል ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። ዛሬ የምንማርበት ትምህርት ቤት መግባታችን፣ ዛሬ የምንሰራውን ስራ መስራታችን ሁሉ የእቅድህ አካል ስለሆነ በኢየሱስ ስም እናመሰግናለን። በጌታ በኢየሱስ ስም ክብር ይሁንልህ። ይህንን እውነት ከአእምሯችን ለማደብዘዝ ይህንን እግዚአብሔር የዘላለም አጀንዳ የዘላለም ፕሮግራም ከአእምሯችን ላይ ፌድ ለማድረግ የሚወጣ የክፉ ሐሳብ በኢየሱስ ስም የተገለበጠ ይሆን። ከወንድሞቼ ከእህቶቼ አእምሮ ላይ የጨለማውን ሐሳብ ሰብራለሁ፣ የተሰበረ ይሆን። የክፉ ሐሳብ የተገለበጠ ይሆን። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለአንተ ብቻ ይሁንልህ። ከፍ እናደርግሃለን። በጌታ በኢየሱስ ስም ጸለይን። አሜን።